ጎንደር ጋይንት ግንባር በአፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር የአንበሳው ጋይንት ክፍለ ጦር ዋና ወታደራዊ አዛዥ አርበኛ አንደበት ክንዳለም በጀግንነት ተዋግቶ በክብር መሰዋቱ ተሰማ። አርበኛው አባቱ ከታናሽ ወንድሙ ጋር መስዋዕትነት በከፈለ በሁለት ዓመቱ በዛሬው ዕለት መስዋዕት መሆኑን የፋኖ ምንጮች በከፍተኛ ቁጭት ለጣና ዘጋቢ ገልጸዋል። ለአማራ ሕዝብ ህልውና መረጋገጥ እንደ ቤተሰብ የተከፈለው ዋጋ በርካታ ታጋዮችን እንዳስቆጨ የገለጹት የአርበኛው የትግል አጋሮች አርበኛው የተሰዋው ዛሬ ሚያዝያ 13 ቀን 2018 በጎንደር ላይ ጋይንት ወረዳ በተካሄደው ከባድ ውጊያ እንደሆነ አስረድተዋል። ከሌሊቱ 11 ሰዓት ጀምሮ እስከ ረፋድ 5 ሰዓት ተኩል ድረስ በተካሄደው ውጊያ በአገዛዙ በኩል በርካታ ሰብአዊ ኪሳራ የተመዘገበ መሆኑን የገለጹት የፋኖ ምንጮች በፋኖ በኩል አፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር የአንበሳው ጋይንት ክፍለ ጦር ዋና ወታደራዊ አዛዥ አርበኛ አንደበት ክንዳለም ጨምሮ የአርበኛው የትግል አጋሮች መስዋዕትነት እንደከፈሉ ገልጸዋል። ውጊያው ከ6 ሰዓታት በላይ የዘለቀ እንደነበር የገለጹት የፋኖ ምንጮች የአገዛዙ ጥምር ጦር መከላከያ አድማ ብተናና ሚሊሻ መጠነ ሰፊ ኪሳራ ማስተናገዳቸውን ከላይ ጋይንት እስከ ደብረ ታቦር ጫፍ ድረስ 4 የውጊያ ግንባሮች እንደዋሉ ነው ያስረዱት። ሳሲ ውሃ ምድር ጥርጥርና ደብረ ታቦር ጫፍ ድረስ 4 ቦታዎች ላይ ውጊያ መካሄዱን የገለጹት የፋኖ ምንጮች በተለይም ጥርጥር ላይ በተካሄደው ውጊያ መስዋዕትነት የከፈለው የአንበሳው ጋይንት ክፍለ ጦር ዋና ወታደራዊ አዛዥ አርበኛ አንደበት ክንዳለም የአባቱን ስናይፐር በማንሳት የትግል ውርስ ያስቀጠለ እንደነበረ በንፋስ መውጫ ከተማ ብቻ የተካሄዱ 6 የከተማ ኦፕሬሽኖችን በስኬት እንደመራ በትግል ጓዶቹ ተመስክሮለታል። አርበኛው በለጋ እድሜ የከፈለው መስዋዕትነት በተለይም አባቱ አርበኛ ክንዳለምና ወንድሙ ከ2 ዓመት በፊት መስዋዕትነት የከፈሉ መሆኑ ልጅም በዚህ መስዋዕትነት ማለፉ በርካቶችን ያስቆጨ ሆኗል። ከሰሞኑ በዚሁ ቀጠና በተካሄዱ ተከታታይ ውጊያዎች ከህዝብ ፍላጎትና ምርጫ ውጪ ህዝብን በማደናገር በማወናበድ ለምርጫ ቅስቀሳ የተሰማራን የአገዛዙ ካድሬ ላይ የማያዳግም እርምጃ በመውሰድ ፖለቲካዊና ወታደራዊ ድሎች መመዝገባቸው ይታወሳል። ከሰሞኑ በዛሬው ዕለት መስዋዕትነት የከፈለው የክፍለ ጦሩ ዋና ወታደራዊ አዛዥ አርበኛ አንደበት ክንዳለም እንደተናገረው በየትኛውም ሰዓትና ጊዜ የህዝብን ድምጽ ያላከበረ ስርዓት እንደማይቀጥል ተረድቶ ሁሉም የሚሊሻ አድማ ብተና ፖሊስና መከላከያ ኃይላት በሙሉ ስርዓቱን ለማስቀጠል የሚታተር የትኛውንም ቡድንና አካል ላይ አስፈላጊውን እርምጃ እንደሚወስዱ በማረጋገጥ ያለምንም ቅድመ ሁኔታ ተቋማችንን እንድትቀላቀሉና ከህዝብ ጎን እንድትቆሙ ሲል ጥሪውን አስተላልፎ እንደነበር አይዘነጋም።